ላፕቶፓችሁ ስራ እየሰራ ዝግት እንዲሁ ደግሞ ፉል ቻርጅ ተደርጎ ቻርጅ ማይቆይ ከሆነ እንዲሁም ደግሞ ባትሪ ካስቸገራችሁ በዛሬ ቪዲዮ በትንሽ ሰከንድ ውስጥ መፍትሄው እንደሆነ የዚህ ላፕቶፕ ችግሩ የቱ ጋር እንደሆነ በዚህ ቪዲዮ እናያለን። ሰላም ቤተሰብ እንዴት ናችሁ? ዛሬም እንደተለመደው በአዲስ ቪዲዮ መጥቻለሁ። እንግዲህ በዛሬ ቪዲዮ ደግሞ ላፕቶፕ ባትሪ ላይፉን እንዲሁም ደግሞ ዲዛይን ካፓሲቲ ስንት እንደሆነ ከረንትሊ ፉል ቻርጅ ስንት እንደሚያገለግል ዲቴል እናያለን ማለት ነው። በመጀመሪያ ፊዚካሊ ላፕቶፓችንን እናዘጋጃለን። እንደምታዩት ይህ ላፕቶፕ ያስኩት ላፕቶፕ ቲ5 ነው። ከፍተዋለሁ። ከከፈትም በኋላ ቀጥታ ማድረግ የሚጠበቀው ምንድነው? አሁን ባትሪ ሪፖርት ማውጣት ነው የሚጠበቅብን ማለት ነው። ባትሪ ሪፖርታችን ላይ ዲዛይን የተደረገበት ካፓሲቲ እንደዚህ እንከፍትና ሲኤምዲ ብለን እንጽፋለን። ከዛ በኋላ እንደዚህ አይነት ነገር ያመጣልናል። ሲኤምዲ በሚለው ላይ ክሊክ እናደርጋለን። ወደ ሲኤምዲ ያስገብተናል ማለት ነው። ሲኤምዲ ላይ ደግሞ አሁን መጻፍ የሚጠበቅብን ነገር አለ። ባትሪ ሪፖርት እንዲያወጣልን ፓወር ሲኤፍጂ ከዛ ስፔስ እናደርግና ስላሽ ባትሪ ሪፖርት እንላለን ማለት ነው። ሌትሮች ስሞል ናቸው። ሲኤፍጂ ከተጻፈ በኋላ ስላሹ ከመጻፉ በፊት ጋፕ ሊኖር ይገባል፣ ካልሆነ ያመጣልንም ማለት ነው። ባትሪ ሪፖርት የሚለውን እንደዚህ ከጻፍኩ በኋላ ኢንተር እለዋለሁ ማለት ነው። ኢንተር ካልኩ በኋላ ባትሪ ሪፖርቱን ያመጣል። እንደሚለው ባትሪ ሪፖርቱን ባትሪ ላይፍ ሪፖርት ሴቭ ቱ ፋይል የሆነ ፋይል ላይ አስቀምጦታል ማለት ነው። ባትሪ ሪፖርቱ ባትሪ ሪፖርት ፋይል ውስጥ ገብተን ነው የምናገኘው ማለት ነው። ስለዚህ ይሄኛው ሚኒማይዝ እንደዚህ አድርገን እንወጣለን። ኤችፒ በሚል ዩዘር ፋይል ውስጥ አስቀምጦታል። እንደዚህ እንገባለን። ከዛ ውጪ ኤችፒ የሚለው ላይ ላስትሊ ባትሪ ሪፖርት የሚል ይታያል። የዚህ ላፕቶፕ ባትሪ ሪፖርት እዚህ ጋር ክሊክ በማድረግ የዚህን ባትሪ ሪፖርት እናገኛለን። ክሊክ አደርጋለሁ እዚህ ጋር። ስለዚህ ባትሪ ሪፖርት እንደዚህ ያመጣልኛል ማለት ነው። እዚህ ውስጥ ባትሪ ሪፖርት ላይ እያንዳንዱ ላፕቶፕ ውስጥ ያለው ባትሪ ምን አይነት ባትሪ እንደሆነ፣ ላፕቶፕ ምን አይነት እንደሆነ፣ ከዛ ውጪ ኢንስታል የተደረገውን ባትሪ እያንዳንዱን ያሳያል። እዚህ ጋር ነው አሁን ዲዛይን ካፓሲቲ እና ፉል ቻርጅ ካፓሲቲ ነው ማለት ነው። ዲዛይን ካፓሲቲ ላይ 41337 ነው የሚለው። ፉል ቻርጅ ካፓሲቲ 41337 ነው የሚለው። ዘሴም ነው። ምንም ይሄ ባትሪ አልተጎዳም። በፉል ቻርጅ 100% ነው ባትሪው ማለት ነው። ስለዚህ ሳይክል ካውንት ኢቭን የለውም። ያ ማለት ቻርጅ አልተደረገም። አንድ ሁለቴም ሳይክል ካውንት የለውም ማለት ነው። እንደዚህ ቼክ እናደርጋለን ማለት ነው። ዲዛይን ካፓሲቲ ነው ፉል ቻርጅ ካፓሲቲ ይለያይ ከሆነ ያ ማለት ከ50% የወረደ ከሆነ ፒሲያችሁ አደጋ ላይ ነው። ባትሪ ሪፕሌስ ማድረግ አለባችሁ። አልሞስት ተቀራራቢና ተመሳሳይ ከሆነ ባትሪያችሁ የላፕቶፕ ባትሪያችሁ በጣም ሃይ ኳሊቲ ላይ ያለው ይሄን ቼክ በማድረግ ባትሪያችን ምን አይነት ስታተስ ላይ እንዳለ ማወቅ ይቻላል ማለት ነው። ይሄን ቼክ አድርጋችሁ ባትሪያችሁ ከ50% የወረደ ወይም ዝቅ ያለ ከሆነ ባትሪውን ሪፕሌስ ማድረግ አለበት። ጋይስ የዛሬው ቪዲዮ ይሄን ይመስል ነበር። በሌላ አዲስ ቪዲዮዎች ደግሞ ተመልሰን እንመጣለን። ቴክኖሎጂ የተመለከተ ነገሮችን ለማግኘት ይሄን ቻናል ሰብስክራይብ ማድረጋችሁን አይርሱ። ላይክ የሚያደርጋችሁ በሌላ ቪዲዮ እስክንገናኝ ሰላም ቆዩልኝ።